በዚህ ሰዓት እነ ጆን ዳንኤልን አስመልክቶ አዲስ መረጃ ተሰምቷል። እነ ጆን ዳንኤል እንዲፈቱና ወደ ቤታቸው እንዲሄዱ ውሳኔ ተሰጥቷል። በዚህም ታዲያ በዛሬው ዕለት ከጆን ዳንኤል ውጭ ያሉት ሁሉም ወደ ቤታቸው ለመሄድ የወረቀት ሂደቶችን እየጨረሱ እንዳሉ የሰማን ሲሆን ጆን ዳንኤል ደግሞ ከ15 ቀን በኋላ ይለቀቃል ተብሏል። ነገር ግን በመሃልም ሊለቀቅ የሚችልበት እድል እንዳለ መረጃዎች እየወጡ ይገኛሉ። ሁላችሁም ጆን ዳንኤልንም ጨምሮ ሁላችሁም የነ ጆን ዳንኤል ደጋፊዎች፣ ተከታዮች እንዲሁም ደግሞ ቤተሰቦች እንኳን ደስ ያላችሁ ማለት ፈልጋለሁ። ሰበር መረጃ እንግዲህ እነ ጆን ዳንኤል ከእስር እንዲፈቱ ፍርድ ቤቱ ውሳኔ ያሳልፏል። ይህ እጅግ በእውነት ደስ የሚል ዜና ነው እየሰማነው ማለት ነው። እንግዲህ እነ ጆን ዳንኤል ከአየር መንገድ ደህንነት ጋር ተያይዞ በወንጀል ተከሰው እንደነበረ የሚታወስ ነው። ይህንን ተከትሎ እንግዲህ ፍርድ ቤቱ ዛሬ በእስር ቤት የቆዩበት ጊዜ በቂ ስለሆነ ከእስር እንዲፈቱ ውሳኔ ያሳልፏል። በእውነት ደስ የሚል ዜና ነው። እንኳን ደስ አላችሁ እያላችሁ ሁላችሁም ደስታችሁን ግለጹላቸው። እግዚአብሔር ምስክሬ ማለት ነው። ጌታ ምስክሬ ያለቀሰ እና ዋርድ ዚት እንዴት ገምቱ እና ዋርድ ዛሬ ጆን ዳንኤል ጋር ነበርኩ። አዋርድ እሱ እስኪመጣ ድረስ እኔ ይሆናል አዋርድ ማለት ነው። እዛ ላይ ስሙን አልጠቀስኩም እዛ አዋርዱ ቦታ ላይ ምክንያቱም ድጋሚ አጀንዳ መፍጠር ይሆናል ብዬ ስላሰብኩ ነው። እና ይሄ አዋርድ ሁላችንም ላይቭ ስትሪም ላስጀመረን ብዙ ላበረታታል ይሄ አዋርድ ጆዬ ነው። በእውነት የምሬን ነው የምላችሁ። ባይዘዌ እግዚአብሔር ምስክሬ ማለት ነው። ጌታ ምስክሬ አለቀሰ፣ እግዚአብሔርን አለቀሰ። ባይዘዌ ጆን ዳንኤል ስነግረው አለቀሰ። ጌታ ምስክሬ አለቀሰ።